ዲያብሎስ አንድ ጊዜ ሄዶ እግዚአብሔርን እንዲህ አለው፣ ብርቶቹን ለኔ ተዋቸው አለ። ማለት በጣም ብርቱ የሆኑትን ሰዎች ያላንተ ምናምን ያለ እግዚአብሔር በቃ ብርቱ ነው የሚሉትን ለኔ ተዋቸው፣ ችግር የለም። ደካሞቹን ግን እፈራቸዋለሁ አለ። ለምን? ደካሞቹ አንተ ጋር እየሮጡ መጥተው የሚሸሸጉት አንተ ነውና አልችላቸውም። ደካሞቹን አይደንቅም? እግዚአብሔር ከኛ ጋር ነው ማለት። አየህ፣ ደካማ መሆንህን ስታስብ፣ ባዶ እንደሆንክ ስታስብ ምናምን እግዚአብሔር አለው ልጄ ይላል። አንተ በጣም የምትጠላውን ራስን እንድጠላ የሚያደርግህ የሆነ ኃጢአት አለ አይደል? እሱን ማታ አድርገኸው ጠዋት ውዳሴ ማርያም የመጸለይ አቅሙ ካለ አንተ ምንም ነገር ታሸንፋለህ፣ ከምንም ነገር ትወጣለህ። ያን የማድረግ አቅም ካለ ካደረግከው፣ ሁለት ዲፈረንስ ነገር ናቸው። በቃ ጨለማ ከብርሃን ጋር ህብረት የለውም። በቃ ሁለቱ ዲፈረንስ አላቸው። ተወው ጨለማውን፣ ብርሃኑ ላይ ትኩረት አድርግ። 10 ጊዜ ማጨስ፣ ቀን ምንም አድርግ፣ ማታ ቤተክርስቲያን ሂድ፣ ጠዋት ጸልይ። አይኑ በጣም ከባድ ነው፣ በጣም ከባድ ነው። ሰው ልጅ